السلام عليكم ورحمة الله وبركاته دنيت كبرات سدويت سبوتشي እንዴት ናችሁ ልኝ ደህና ናችሁ ወይ አልহামዱሊላህ ደህና ነኝ ስራ እንዴት ነው ጤንነት ሁሉም ሰላም ነው ወይ እኔ ጋር ሁሉም ሰላም ነው አልহামዱሊላህ ደህና ነኝ ዛሬ ደግሞ በማምሻው ከች ብያለሁ እንዴት ናችሁ ልኝ ቁጭ ብዬ ላውራችሁ መሰለኝ አንዳንድ ጥያቄዎች ልመልስላችሁ እንዴት ናችሁ ልኝ ሰላም ናችሁ ወይ አልহামዱሊላህ እኔ ደህና ነኝ ስራ እንዴት ነው እየበረታችሁ ነው አልহামዱሊላህ እና አንዳንድ ጥያቄዎች ልመልስላችሁ ረህማዬ እንዴት ነው በአሁኑ ሰዓት መሬት መግዛት መሸጥም ይቻላል ወይ ያላችሁኛል አዎ ይቻላል መግዛትም ትችላላችሁ መሸጥም ይቻላል ማለት ነው ገበያው ምንም አይልም ይሻላል ከባለፈው ይሻላል ማለት ነው እዚህ ቡዴቄሳም አዲስ ሰፈር የምትፈልጉ አለ ማሻአላ ሞልቷል አሳስባችሁ ደላላ ፈልጉ እንጂ ያው ደላላ በየቦታው አለ እንደዛ ነው ሌላው ደግሞ አንድ እህቴ ያለች ነገር አለ እስኪ እናንተ ምን ትመክሯት አላችሁ በነገራችን ላይ ይሄ ነገር የሁላችሁም ነው ምክር ስሙ የሁላችሁም ነው ምንድነው ያለችኝ 4 አመት ሰርቼ 4 አመት ልሰራ ለባለቤቴ ነበር ምልክለት ያው አምናው ነው መቼም ምትልክለት ለባለቤቴ ነበር ምልክለት ግን 4 አመት ሁሉ ለሱ ነው ምትልክለት ማለት ነው ብሩ የሱ ነበር ምትልክለት ከዛ በኋላ አንዳንድ ነገር መቼም ይሰማል የሰው ወሬ ይሰማል ከአገር ሆናችሁ እዛ ስንሆን አንዳንድ ነገሮች ይሰማናል አላመንኩኝም ነበር ኮንትራት ነው የምትሰራው ከዛ አላመንኩኝም ነበር ስባል ማጥቼ ሀገር ገብቼ እንትንሳል ቢስሚላህ ጦጣዎች ናቸው አገር ስገባ እውነት ሆነ አለች 4 አመት እሷ የላከችለት ቤትስ እየሰራው ነው የዚህ ነገር ያስፈልጋል የዚህ ነገር ያስፈልጋል እያላት እሷ የላከችለት እሱ ግን ሌላ አግብቶ እየኖረ ነው አስባችሁታል በነገራችን ላይ የብዙ እህቶቼ ጥንቃቄ ነው ይሄ በእሷም ብቻ አይደለም እናንተም ተማሩበት ማለት ነው እና እሱ ሌላ አግብቶ እየኖረ ነው ግን እሷ እዛ የላከችለት ብር ማለት ነው እሱ የራሱ እዚህ ደስተኛ ሆኖ እየኖረ ነው ፎጣዎቹ ዛሬ ማምሻም ቤታቸው አልሄዱም በዛም በዚህም እንትን እያሉ ነው እና ትልቆቹ ከሆኑ በጣም ነው የሚፈራው ስለዚህ ምን ትመክሩኛላችሁ ለካሰስ ወይስ ስደት ልውጣ እያለች ነው እኔ ግን ውጪ ነው ምላት ምክንያቱም ክስ ላይም ያው ነው ጊዜዋን ትጨርሳለች ግን ቢያንስ 2 አመት ሰርተሽ ብትመጪ ቢያንስ የሆነ ነገር ትይዣለሽ ለራስሽ የሆነ ነገር ይኖርሻል ከዛ በኋላ አሁን እኮ ክስም ለመካሰስ ብር ያስፈልጋል ግዴታ ነው ጠበቃ አለ ጠበቃ መክፈል አለ ብር ብዙ ነገር ስለሚያስፈልግ አሁን ዝም ብለሽ ሂጂና ይመስለኛል እንደዛ ነው እስኪ እናንተ መከሯት በነገራችን ላይ እሷን ብቻም አይደለም ብዙ እህቶች ይሄን ነገር ደርሶባቸዋል ብዙ ወላሂ አይወጣም እንጂ ሚዲያ አልታወቀላቸውም እንጂ ብዙ እህቶቼ እንደዛ እናንተ ሲጀመር ማለት ነው ወላሂ በአሁኑ ሰዓት የሚታመን ሰው የለም ሐቂቀትን ማለት ነው ወይ ብራችሁ ይዛችሁ ነውና አንድ ላይ እዚህ ትሰራላችሁ ወይም ከቤተሰው ጋር አንድ ላይ ይሁን ወይ አባት ወይም ታላቅ ወንድማሞች ካሉ አንድ ላይ በነገራችን ላይ ሁሉም ወንድ አንድ አይደለም አሉ አላህን የሚፈሩ ለቤቴ ብለው ቁማሮች አሉ ለቤቴ ብለው የሚሰሩ ሁሉም ባል አንድ አይደለም ሁሉም ወንድ አንድ አይደለም ይለያያል ማለት ነው ለቤቴ ብለው ጠንከር ብለው እኔ አሁን እዛው ሆኜ 4 አመት 5 አመት ልጄ ከላኩኝ በኋላ 5 አመት እየሰራው ባለቤቴም እዚህ ተይዞ ነበር እኔ እዛ እየሰራው አልহামዱሊላህ ይሄን ሰርቶ ጠበቀኝ ማለት ነው እንደዛም አይነት ታማኝ ወንድ አለ አላህ ጨምርለት እና አንዳንድ ደግሞ ሌቦች ወንድማሞችም አሉ በነገራችን ላይ ምክንያቱም እየሰራውልሽ ነው ይሄው እየጨረስኩ ነው ምናምን ብለው ሴቶችን አታለው ብር እየበሉ እነሱ ደግሞ እዚህ አግብተው እየኖሩ ብዙ እህቶች ከመጡ በኋላ ጉድ እያዩ ነው ስለዚህ ጥንቃቄ አድርጉ ይኸውላችሁ እህቶቼ ነው እንደዛ እንዳትሆኑ ጥንቃቄ አድርጉ እላችኋለሁ እነቁም እህቶቼ አሉ ከሄዱም በኋላ የማይልኩ ብር የማይልኩም አሉ እኔ ትልልቆቹ ከሆነ በጣም ነው የምፈራው እዚህ እንደዛ ቁጭ ብዬ ባዶ እጄ በዛው ዛሬ በጊዜ ማልሄዱምና እንደዛ ነው ምላችሁ የብዙ እህቶቼ ምክር ነው ተመከሩ ውዶችዬ እናንተ ነው ምክር
እና ጥንቃቄ እያደረጋችሁ በተለይ ወላሂ እዛ ለፍታችሁ ደክማችሁ ስትመጡ ሌላ ነገር ስትሰሙ በጣም ያማል። በጣም አደጋ ነው ወላሂ። ምክንያቱም ከባድ ነው። እዛ ደክመን መጥተን እንደገና ሌላ ነገር መስማት ማለት ይከፋል። በጣም ነው የሚከፋው። ስለዚህ ጥንቃቄ እያደረጋችሁ እላችኋለሁ ውዶችዬ። ሌላው ጥያቄያችሁ መልስላችኋለሁ። ያው ቪዲዮ አጫጭር ቪዲዮ ነው የምለቅላችሁ። ለዳታው ነው፣ ዳታ እየቻልኩት አይደለም። እንዲሁም ትብብራችሁ ሼር፣ ሰብስክራይብ፣ ላይካችሁ እንዳትረሱኝ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ እና ጥያቄያችሁ አንዳንድ ጥያቄ መልስላችኋለሁ። የምትፈልጉት ነገር ጠይቁኝ፣ አለሁላችሁ እና በርቱ፣ ጠንክሩልኝ። ሌላው ደግሞ አዳዲስ እህቶቼ ሀገር ስንመጣ ካንቺ ጋር እንሰራለን። ወላሂ አብሽሩ፣ አንድ ላይ እንሰራለን። ችግር የለውም፣ ደስ ይለኛል። ኑ እቀበላችኋለሁ። ወላሂ አንድ ላይ እንሰራለን። ከእህትሽ ጋር ለምን አሰሪም ያላችሁኝ፣ እህቴ ወደ ትዳሯ ስለገባች ነው። ከባሏ ጋር ተቀላቅላለች። ለዛ ነው እንትን ያለች፣ አንድ ላይ ስለማንሰራ ለዛ ነው ማለቴ፣ ለዛ ነው ያኔ ይራራቃል። እሷ ወደ ከተማ ነች፣ እኔ ደግሞ ትንሽ ወደ መሀል ነኝ ማለት ነው። ስለዚህ በዛ ነው። ኢንሻአላህ ከተገናኘን እቀርጻለሁኝ። እስከዛ ግን ጠብቁኝ። ለጊዜው ሙሽራ ነች እና ለዛ ነው። እሺ ኢንሻአላህ አብረን እንሰራለን። አብሽሮ ይህን ይመስላል። ዱችዬ አበርቱኝ፣ አጠንክሩኝ። ሼራችሁን አትርሱ። እንግዲህ እንዲከፍለኝ አድርጉኝ። ሰምታችኋል። የ2 ወር ሞላው፣ እኔ ግን አልከፈለኝም። አልሐምዱሊላህ በ4 አመት ራሱ አንዴ ተቀብያለሁ ባለፈው። አሁን ደግሞ እንዲሰጠኝ አበርቱኝ፣ አጠንክሩኝ። ሼራችሁ አትርሱ፣ ላይካችሁ አትርሱኝ። ምክርም እንደዛው ስሙ፣ የምትባሉትን ነገር ስሙላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።